ነው። እሺ አሁን ለብሮድ ባሪ ጠራኸኝ ሩታባሪ በሰላማዊ መንገድ አንዳንድ ነገሮችን አውርተን እንድንፈታ ስለምንፈልግና ከዚህ በኋላ በምንም አይነት መንገድ እኛም ላይ እንዳትደርሽ እኛም ደግሞ አንቺ ላይ እንዳንደርስ ኦዲንስ አለን። አንቺም የራስሽ ኦዲንስ አለ፣ ሄርሜላም እኔም የራሳችን ኦዲንስ አለንና ከዚህ በኋላ በምንም አይነት መንገድ እኔ አንቺ ላይ እንዳንደርስ አንቺ እኛ ላይ እንዳትደርሽ ዛሬ በኦዲንስ ፊት ቃል ገብተን እንድንለያይ ስለምንፈልግ ነው ዛሬ እየጠራንሽ ማለት ነው። ከዛ ባለፈ ደግሞ ባለፈው ይቅርታ ጠይቄሻለሁኝ ለተፈጠሩት ነገሮች። እኔ ጥፋት ያለብኝን ነገሮች ማምን ሰው ነኝ። ጥፋቴን እና አልመሸሽም ሰው አይደለሁም። ባለፈው በተፈጠሩ አንዳንድ ነገሮች ምክንያት ሶሪ ብያለሁኝ። ገባሽ? ዛሬ ድጋሚ ግን እኔ ህይወት ላይ መተሽ ነገሮችን እንደገና አንተ መልሽ አስነስተሽ እኔን እስር ቤት በማስገባትሽ ምንም የተጠቀምሽው ነገር አለ ብዬ አላስብም። በእርግጥም ማለት ነው ምንም የተጠቀምሽው ነገር አለ ብዬ አላስብም። ቢኖር ኖሮ የሆነ ነገር እና የነበር አንቺ ላይ ገባሽ። በእርግጠኝነት ምንም የተጠቀምሽው ነገር የለም። ስለዚህ ምንም ማድረግ አስፈላጊ አልነበረም። ኦልሬዲ አንዴ ሆኗል፣ ችግር የለውም። ፈጣሪ ይመስገን። እኔም ይናል አልቆየሁም፣ ዛሬ ወጥቻለሁኝ። አንዳንዴ ውስጥሽ ላይ መልካም ነገሮች ሲኖሩ ሰው እንዳሰበው ወይ አንዳንድ ነገሮች ክፋት እንደታሰብብሽ አይሆንብሽም እና እኔም ላይ ያው እንደታሰበው እንደታቀደው አልሆነብኝም፣ ፈጣሪ ይመስገን። ስለዚህ ከዚህ በኋላ ያለውን ጊዜ ግን እዚህ ጋር የምታያት ምናልባት ካልተዋወቅሻት ሄርሚ ትባላለች። ፍቅረኛዬ ናት። ወይ ካላመንሽ ደግሞ ወይንም ደግሞ ካላወቅሽ ላሳውቅሽ ብዬ ነውና ከዚህ በኋላ ደግሞ ቀሪው ጊዜን ከሷ ጋር ማሳለፍ ፈጣሪ እስካለልኝ ጊዜ ድረስ ከሷ ጋር መኖርን እፈልጋለሁኝ። ያም ደግሞ በምንም አይነት መንገድ ሳልረበሽ ደስተኛ ሆኜ አንቺንም ሳልረብሽ አንቺም እኛን ሳትረብሽ በሰላማዊ መንገድ እኛ መኖር እንፈልጋለን እኔና እሷ ማለት ነው። ስለዚህ ይሄንን ነገር ደግሞ አንቺም ማወቅ መቻል ስላለብሽ ምናልባት ደግሞ እሷን አሰብት ላታረጋት ትችያለሽ ወይ እስከዛሬም አልተቀበልሻትም ሊሆን ይችላል። ግን ደግሞ አመንሽም አላመንሽም ደግሞ ኦልሬዲ እኔ ህይወት ውስጥ ያለች ሰው ናት። በእኔ ህይወት ያገባታል። በእኔ በማድረጋቸው የትኛውም ነገሮች እሷም አለች ማለት ነውና ትንሽ ጠጋበልኝ እሷም አለች ማለት ነው። እና ዛሬ ይሄንን ጉዳይ ይዤብሽ የመጣሁበት ምክንያት ምንድነው? ሩታ እኛ አንቺ ላይ መድረስ አንፈልግም በምንም አይነት መንገድ ማለት ነው። እኛ በሰላማዊ መንገድ መኖር ብቻ ነው የምንፈልገው። አንቺ ላይ መድረስም አንፈልግም፣ ያንቺንም ክፉ አንፈልግም። በሰላም በጤና ልጅሽንም እንድታሳድጊ ልጃችንን እንድታሳድጊ ነው የምንፈልገው ማለት ነው። ስለዚህ ነገም ከነገ ወዲያ እንደዚህ አይነት ነገሮች ተፈጥረው አሁንም ከአንቺ ጋር መረባበሽን ስለማንፈልግ ዛሬ በሚዲያ ፊት አንቺም የራስሽን ህይወት እኛም የራሳችንን ህይወት መኖር ስለምንፈልግ ከዚህ በኋላ የሚያገናኘን ነገሮች ምንም አይነት ነገሮች አሉ ብዬ አላስብም። በመሀል ልጅ አለ እንግዲህ ልጅም እግዚአብሔር ባለ ጊዜ እየመጣው ያለውኝ ነገሮች ካልሆኑም ደግሞ ችግር የለውም። የሚያስፈልገውን ነገር ከኔ የሚያስፈልጊውን ነገር ለማገዝ ሬዲ ነኝ። ከዛ ውጭ ያለውን ነገር ግን ነገም ከነገ ወዲያም እንደዚህ አይነት ነገር እኔና እሷ ስለተለቸን ላይፋችን ደግሞ ቀጥለጥ ብለን መኖር ስለምንፈልግ ከዚህ በኋላ ከህይወታችን እንድትወጪ እንፈልጋለን ማለት ነውና እሺ አበቃ። በጣም ብዙ ረጅም አወራህ። እኔ ብዙ ረጅም እንትን ስትል አንተን ጠብቆ መስማት ግዴታ የለብኝም። አንደኛ፣ ሁለተኛ ነገር ደግሞ እሷ በጠፋችበት እኮ ስትሮጡ የመጣችሁት እናንተ ናችሁ እንጂ እኛ አልደረስንባችሁም። በመጀመሪያ ደረጃ ይሄንን በደንብ ልታስታውስ ይገባል። ገና ጠፋች በተባለ ቀን ሲጀምር ጠፍታ አይደለም ተደብቃ ነው። ስትሮጡ ሄዳችሁ ዳኒን አወራችሁት፣ ስትሮጡ መታችሁ ኤፍሬምን፣ ስትሮጡ መታችሁ እኔን አወራችሁኝ። ያ ነገር እኔ ደርሼባችሁ ሳይሆን እናንተ እንደደረሳችሁብን ይሄ ትልቅ ምስክር መሆን ይችላል። አንደኛ ነገር። ሁለተኛ ነገር ደግሞ ይቅርታ ጠይቄሽ ነበረ። ለምን ይሄንን ነገር አደረግሽ? ይሄ ነገር ተገቢ ነው ወይ ላልከው ነገር በመጀመሪያ ደረጃ እኔ ከስሻችሁ እናንተ ክሱን አንሹ አታንሹ ሳትሉኝ ነበር። ክሱን ወዲያው ያነሳሁት ህሊና ስላለኝ ብዙ ውጣ ውረዶችን አብረን አሳልፈናል። መጥፎም ጥሩ የሚሆን ነገር ብዬ ስላሰብኩኝ አንስቼው ነበር። ዳኒ ደግሞ አልተመቸውም። ምክንያቱም እሱም የሱም ስም ጠፍቷል። በማያገባው ነገር አሳስረኸዋል። ስለዚህ ባጠፋው ጥፋት ደግሞ ቅጣቱን ሰጥቷል። አበቃ። እኔ ያደረኩት አንድም ነገር የለም። ገባህ አይደለ? ይሄን ነገር ደግሞ በደንብ ጠንቅቀህ ታውቀዋለህ። አሁንም እዚች ጋር መተህ ጥሩ ሰው ለመምሰልና እኔን ለማስጠቆር ሁሌ አትሩጥ።
ይሄ ፌር አይደለም። ገባ ሩታኒ አንቺን ለማስተቆድ ምን ያደረኩት ነገር የለም። አደረክ እንጂ ነው ህሊና ያውቃል እኔ እንዳላሳሰርኩ፣ ህሊና ያውቃል እኔ እንዳልከሰስኩ፣ ህሊና ያውቃል እሱን እንዳነሳውልህ አለሽ እኮ ነገሩ ላይ አንቺ ተባብረሻል፣ ተባባሪ ነበርሽ አይደል? ሄዶ መጥሪያ ይዞ ከሶክ ይዞ መጣ። ማስተባበል አያስፈልግም፣ ተፈቷል። ምንም ማስተባበል ያስተባበልሽ ነው ተፈጥሯል። ደስተኛ ነበርሽ፣ እስር ቤት በመግባቱ ደስተኛ ነበርሽ። ምንም ማስተባበለው ነገር የለም። በመጀመሪያ ደረጃ አዳምጪ። ሲቀጥል ደግሞ ማለት ነው ያንን ጥፋት አጥፍተክ በኔ በማያገባው ነገር ስላደረከው ተባብሬዋለሁ ብናርጌ ነው የምተባበረው። ለምን የማያገባው ነገር በቃ ዋናው ማመን ነው። ስለዚህ ጀምራ ያኔ ማምኛለሁ። ይኸውልሽ ያኔም ምንም የምክደው ነገር የለም። ዳኒ ያላሳሰርኩም ነበር ምናምን ብሎ መፈጣጠር አያስፈልግም። አዎ አላሳሰርኩትም። ዳኒ ነው ክሱን የወረቀት ያመጣው፣ ዳኒ ነው የከሰሰው፣ ዳኒ ነው ያሳሰረው። ነገር ግን በሚያደርገው ነገር ታዲያ አንቺ በዳኒ ሀሳብ ለምን ትመራለሽ? ያን ሀሳብ መቀበል ካልፈለግሽ ያንን ነገር በቃ ትክክል ሆኖ ስላደረገው በራስሽ ሀሳብ ለምን አልተጓሽም? ትክክል ነበረ በሰዓቱ። ታዲያ ሁለት አሰማራት አያስፈልግም እኮ ትክክል ነው ብለሽ አስበሽ እስር ቤት አስገባሽው። ይሄ ተገቢ አይደለም ነው። እኔ አይደለሁም በደንብ እንድታስተው ይፈልጋለሁ። የከሰስኩትም ምን አይደለሁም። ያኔ ክሱን አስችልት ነበር። ማዳመጥ ከቻልሽ አዳምጪ። ሲቀጥል ደግሞ እኔ በእሷን ምን አገባኝ ምን ስለተሆነ ነው መለቀጠኝ ለምን ይሄን ነገር የምትነግረኝ አያገባኝም። ሲቀጥል ደግሞ አጥፍተህ ነበረ። ያጠፋኸው ጥፋት ኦልሬዲ ቅጣትን አግኝተሃል። ሲቀጥል ደግሞ አሁንም በማያገባን ነገር በማይመለከተን ነገር ውስጥ ሁሌ ስማችንን የምታነሳ ከሆነ ወይም ደግሞ ያላጠፋው ነገር አጥፍታለች ያልሰራነው ነገር ሰርተዋል ምናምን እያልክ ስማችንን ማንሳትን የማታቆም ከሆነ እኔ ምን ነገር ላቆመው አልችልም። ምክንያቱም ከዚህ በፊት የተደረገውና የተፈጠረው ነገር በቂ ነው። ዝም ስለ ምንም ነገር እኛ ላይ ስታደርግ እኔ ላይ ስታደርግ ዝም ስለ ዛሬ ላይ ያንን ዝም ታደርገዋለሁ ማለት አይደለም። ላደረከው ነገር በደንብ አድርጌ ምላሽ እንሰጣለሁ። ይሄን ደግሞ ጠንቅቀህ ታውቅ ይገባል። ገባ? ምንም ነገር አድርገውን በኋላ ምንም ነገር እኔን የሚጎዳ ምንም ነገር እኔ ህይወት ውስጥ የሚደርስ ነገር አድርግ እጥፍ አድርጌ ምላሹን እሰጥሃለሁ። ይሄን ደግሞ ጠንቅቀህ ልታውቀው ይገባል። እሺ ሩታ፣ ምናልባት ቃላቶችሽንና ተግባሮችሽ ተመሳሳይ ሆኑ። በመጀመሪያ ደረጃ የምታወሪውን ነገር ተግብሪው። ገባሽ? እዚህ ጋር ተገበርኩትማ እንደማመጣ እንዴ ያሳያችሁ ነው የተገበርኩት። ስለሱ አይደለም እያወራሁ ያለሁት። አንቺ እዚህ ጋር እሱ እንዳልከሰሽና እንዳልከሰሽና ነገሮችን እኔ ያላደረኩትም የዳኒ ሀሳብ ነው ትያለሽ። በጎን ግን ያንቺ ቂምና በቀል አልጨረሽምና ያልጨረሽው የት ካለ ጨርሰናል እያለሽ ነው በግልጽ አማርኛ። ብትጨርሱ ነው በግዴታ ይኖራል እንዴ? በግዴታ ይኖራል እንዴ? እንግዲህ ጠርተሽው ብትጨርሱ ኖሮ ባላልኩበት ስሜን አታነሱም ነበር። እየነገርኩ ነው። ለምንድን ነው ማዳምጣት እኮ ማዳመጥ ስላለበት አላዳምጣት። አንቺ ብቻ ለምን ልታወሪ መጣሽ? አላዳምጥሽም። እንደማመጥ መሰለኝ። አንቺ ብቻ ልታወሪ ነው እንደመጣሽው። ማውራት ያለባችሁን አውራችሁ እኔ መናገር ያለብኝን እነግራችሁ እኮ ተናገሪና ጨርሽ። ከዛ ትቀጥልልሽ እኮ ደጋግሜ ነው የምነግርህ። ይኸውልህ ስሜን እስካነሳችሁ ድረስ ባልኩበት ስሜን እስከጠራችሁ ድረስ እሷ እንደጠፋች እኔ ምንም ምክንያት እንዳልሆንኩኝ ፈጣሪ ይመስገን። እውነቱን ፍርጥርጥ አድርጎ አውጥቶታል። ስለዚህ ስለጠፋሁት አንቺ ያለሽበት እጅሽ ባላጠፋሁት ነገር ስሜን እስካነሳችሁ ድረስ እኔም አለቃችሁ እጥፉን እያረኩ ነው መመልስላችሁ። ይሄ ደግሞ ታንተካችሁ ችግር የለውም። በቃ አንቺ የለህኛ ነሽ፣ አንቺ ጎበዝ ነሽ፣ አንቺ ትችያለሽ። ችግር የለውም። ኖርማል ነው ለኛ። አሁን ይሄንን ስሜት በቃ ጎበዝ ነሽ፣ ችግር የለውም። ገባሽ? አሁን ለአንቺ ማወቅ ከመሰለሽ መብትሽ ነው። ምንም ነገር እንትን ማለት ትችያለሽ። እኛ ግን ካንቺ ጋር ያለንን ነገር ፈተን በሰላም ኑሯችንን እናሷ መኖር እንፈልጋለን እና ተይን፣ በምንም አይነት መንገድ እንዳትደርሽብን። ይሄ ነው በቃ እኛ መናገር የፈለግነው ማለት ነው። ገባሽ? ሌላ ይሄናል ካንቺ ጋር የሆነ ነገር ኖርሆን አይደለም። ሁሉንም ነገር እኔ ትችልሻለሁ። ታውቂያለሽ። ይመስላል ሁሌ በሄድክበት እኮ ስሜን የምታነሳው አንተ ነህ። ይመስላል ስንቴ ነው እኮ ምናምን ይመስላል። ሁሉ ጊዜ ሩታ እንደዚህ ሆነች፣ ሩታ ወጣች፣ ሩታ ወረደች፣ ከዛስ በኋላ እሷ ተሆነ እንደዚህ ያደረገችው ብለው ሁሌ ዙሪያ ጥምጥሜ። እሺ እኔን ዳይሬክት ባታገኘኝ እኔን እንኳን ማለት ነው አጠገብ ያሉት ሰዎች ጋር ሁሌ አትጠፋም። ገባ አይደለ? ስለዚህ ማን ነው የደረሰበት? ነገሮችን እየፈጠርሽ እየመጣሽ ያለሽውና የሆነ ነገር ምክንያት እየፈለግሽ እየመጣሽ ያለሽው እሱ ነው። ይኸውልሽ ሩታ አሁን በግልጽ አማርኛ እየነገርንሽ ያለው እኛ አሁን ነገር